ሰላም እንዴት ናችሁ? አብሮድ ስቴሽኖች ነን። ዛሬም በሌላ ቪዲዮ ተመልሰናል። ዛሬም እንዲሁም የስኮላርሺፕ ነው እንደተለመደው። የዛሬ ስኮላርሺፕ በህንድ የወጣ ሲሆን የአይሲሲአር ስኮላርሺፕ ህንድ የባህል ግንኙነት ምክር ቤት የተደገፈ ስኮላርሺፕ ነው። ይህ ስኮላርሺፕ በህንድ ውስጥ ለውጭ ሀገር ተማሪዎች የሚሰጥ ትልቅና ሁሉንም ወጪ የሚሸፍን ስኮላርሺፕ አንዱ ነው። ስኮላርሺፑ የሚሸፍናቸው ወጪዎች ስናይ በመጀመሪያ ቲዩሽን ፊ ሙሉ በሙሉ የሚሸፍን ይሆናል። ከዛ ወርሃዊ የኪስ ገንዘብ እንዲሁም የሚሰጥ ይሆናል ማለት ነው። ለመጀመሪያ ዲግሪ እስከ $215 የሚሰጥ ሲሆን እንዲሁም ለማስተርስ እስከ 240፣ ለፒኤችዲ እስከ 265፣ ለዶክትሬት ኦር ለድህረ ዶክትሬት እስከ $300 የሚሰጥ ይሆናል። እንዲሁም የቤት ኪራይ አበል የሚሸፍን ይሆናል። እንዲሁም የሕክምና መድን አለ፣ የአየር የደርሶ መልስ ቲኬት በእነሱ በህንድ ሀገር የሚሸፈን ይሆናል ማለት ነው። የዚህ ስኮላርሺፕ የማመልከቻ መስፈርቶች ተብሎ ከወጡት አንዱ እድሜ ነው። እሱም ለፒኤችዲ እስከ 50 ዓመት፣ የቋንቋ ብቃት እንግሊዝኛ መናገር መጻፍ፣ እንደ አስፈላጊነቱ ደግሞ እንደ አይኤልቲኤስ ሌላም ሊጠይቅ ይችላል ማለት ነው። የዚህ ስኮላርሺፕ ዋና ሊንኩን በታች አለ። እንዲሁም ማብቂያ ቀንም ማመልከት የምንችልበት የዴድላይን በፈረንጆች አፕሪል 15 2026 ሲሆን በተጨማሪም እዛ ሌላ ስኮላርሺፕም አለ። ይሄ ሁለተኛ ስኮላርሺፕ የሚደገፈው በትምህርት ሚኒስቴር የሚመራ ሲሆን በዋናነት ውጤት ላይ የተመሰረተ ነው። ይሄ ስኮላርሺፕ ይህም ስኮላርሺፕ በተመሳሳይ የሚያደርጋቸው ጥቅሞች አንደኛ የገንዘብ ድጋፍ ያደርጋል። በአመት እስከ $3500 ለተመረጡ ተማሪዎች ይሰጣል። ይህ ገንዘብ የሚሰጠው ገንዘብ የትምህርት ክፍያ፣ የመኖሪያና የምግብ ወጪ ይሸፍናል። በተጨማሪም የክፍያ ቅናሾች አሉ። ማለት ሬዳችሁ እየታየ የክፍያ አቀናነስ የሚደረግላቸው ይሆናል። ይህ ስኮላርሺፕ ለመመዝገብም አንደኛ መስፈርት ከሚሆኑ ተማሪዎች የ90 ደቂቃ የኦንላይን የብቃት መመዘኛ ፈተና፣ ሂሳብ እና በተጨማሪም እንግሊዝኛም ላይ ያተኮረ ፈተና መውሰድ አለባቸው። እሱን ሲያልፉ ማመልከት ይችላሉ ማለት ነው። ለዛሬ አጠር አድርገን ያየናቸው የሁለት ስኮላርሺፖች ሲሆኑ ሊንካቸውን ከዲስክሪፕሽን ላይ የምናስቀምጥላችሁ ይሆናል። ስለዚህ ገብታችሁ እንደተለመደው በደንብ አንብባችሁ በደንብ ተዘጋጅታችሁ አፕላይ እንድታደርጉ እናበረታታለን። ለዚህ ቻናል አዲስ ለሆናችሁም ላይክ፣ ሳብስክራይብ ማድረጋችሁ አትርሱ። ለሌሎችም እንዲሁም እንዲደርስ ሼር አድርጉላቸው። ስለዚህ በቀጣይ ቪዲዮ እስከምንገናኝ ለእናንተ መልካም ዕድል እያልን ቸር ቆዩ።